ትናንትና እኛ ተሸነፍ የሊቨርፑል ደጋፊ ግን እኛን ሊያበሽቅ ሞከረ ማለት ነው። እኮዮች አይደለንም ብራዘር። እኛ ኖቲንጋም ፎረስት ሜዳችን ድረስ መጥቶ 3-0 ያሸንፈን። ያንተን ያህል ቅሌት አንቀልምኛ። እኛ እስከ ጥግ ሞክረን ጎል ላናገባ እንችላለን። እስከ ጥግ ተጫውተን ማለት ነው። እስከ ጥግ ሞክረን መሸነፍ ያለ ነው፣ እንሸነፋለን። ጣጣ የለውም። እንዳንተ ግን 3 ጎል አይገባብን። ገብቷል። አንተ የምትበሻሸከመ ከወልቭስ ጋር እኛ ሳንጫወት እኮ እንበልጣለን ደረጃ። የሊቨርፑል ደጋፊ ከኛ ጋር የመፎካከር አቅሙ ሞራሉም የለህም። በዚህ ዓመት የምትወርዱ እናንተ ናችሁ። ሜዳ ድረስ መጥቼ ለጥፌሃለሁ እኮ ይሃርሉ አሳይቻለሁ። ሜዳ ድረስ መጥቼ ማለት ነው። ገና በእኛ ሜዳ ደግሞ ቂሜን እወጣብሃለሁ እና ከወልቭስ ጋር ምናምን ነው አንተ የምትበሻሸቅ። መጥተህ ምናምን ከማንቸስተር ነው ረባከህ እኮ ያ እስካሁን ደረጃህን አላወቅም ማለት ነው። ሳልጫወት ደረጃ እኮ በልጣለሁ ብራዘር። ቀስ እያልክ እየወረድክ ነው፣ ገና ትወርዳታለህ እና ደረጃ አይደለ። ይመች ደምቀዘንን ዛሬ ደምቀዘን ዝርክዜ ተባልክ ሰውዬ ማለት አንተ ቀጭላዳ መለስ ያልክ ፍጡር ነህ። ዶርጉ ደግሞ ጭላዳው ነው ካንተ መለስ ያለው ጭላዳው አንተ ኳስ ብላንተ ተግማሙብኛል ቆማጣ ሸርሜዳውላ ድሮስ ደሞዝ በልተ ዛሬ ልትጫወትልኝ ነው እንዴ? ጠምቡላ ጠም አንድ ኳስ ሚችል መድኃኒዓለም ሳታዩ ስለቆያችሁ ፕራንክ ላረጋችሁ ነው በለኝ። እኔ እናቴ ትሙት ነው የምላችሁ። ይሄ ነገር በዚህ ሁኔታ ካለቀ እዚህ ጢሻ ውስጥ አብዶ ተገኘ የሚል መረጃ ነገ ቲክቶክ ላይ ትሰማላችሁ። እኔ አርሰናልና የሊቨርፑል ደጋፊዎችን ምላስ ከማይ እናቴ ትሙት ነው የምላችሁ። በልብስ ማጠቢያ ሾራሴን ሲጣርጌ ብቀላቀል ይሻለኛል። ይሄንን ማንቸስተር አላቆም ፈርስት ሃፍ 1-0 እየተመራ ነው ጋይስ። በቀይ ካርድ ወጥቶባቸው ምንድነው እየተሰራ ያለው ጋይስ? ተስፋ አገኘንበት። ወደ ዋንጫው አንድ ደረጃ ከፍ አልን። ከአርሰናል ጋር እንደዚህ አንገት ለአንገት ተያይዘን አመቱን እንጨርሳለን ብዬ ባሰብኩበት ሰዓት ላይ 1-0 ምን ማለት ነው? ምን ማለት ነው? ችግር የለም ይሄን ጨዋታ መቀልበስ አለብን። እኔ ግን ደስ እያለኝ አይደለም። እኔ ፈርቻለሁ። ኤቨርተንን መስጠት ያቅተናል በጉሩሉ ተጫዋች። እስቲ ሙሉ ጨዋታ ነው ለማንኛውም እና ተመልሰን 4-1 ዩናይትድ ያሸንፋል። 4-1 ይሄን ቪዲዮ ለታሪክ አስቀምጠው 4-1 ከኋላ ካምባክ እናደርጋለን። ኮቢ ማያኖም ዚርኪዚም በጥሪ ተጫዋቾች መስኮት በውሰት ልቀቁኝ የሚል ጥያቄ አቅርበዋል። እሺ ተሰለፍክ፣ እሺ ምን እያረክ ነው? ምን እያስመለከትክ ነው? ለምን ለቀጣይ ጨዋታ ዋስትና የሚሆን እንቅስቃሴ አድርገህ ቡድኑን አትታደገውም? ዚርኪዚ አሁን ብዙ ደቂቃ ቆይቷል ሜዳ ላይ ምንም አስደንጋጭ ሙከራ ሲሞክር አላየ ነው። ማቲያስ ዴሊት ረጅም ኳስ ቆንጆ ኳስውን አገኟቸው ማንቸስተር ዩናይትዶች። ብሩኖ ፈርናንዴዝ ወጣ ተነሳ። ኤቨርተን 1-0 እየመራ ነው። አይደለም የቡድን አጋርህን በጥፊ ብለኸው ታንክ ሜዳ ውስጥ ይዘገብተ አምስቱን የቡድን አጋሮች ብታፈነዳቸው ራሱ ዩናይትድ እንደሆነ አያሸንፍ። 1-0 መርተኸው ትወጣለህ። ይኸው እየተቀጠቀጠ ነው። በጥፊ ሲመታው ራሱ የራሱን ተጫዋች ዩናይትዶቹን የደነገጡት እኛንም እንዳይመታና ዶርጉ ምንድነው ስራው? ይጣራልን እስቲ። እግር ኳስ ተጫዋችማ አይደለም። እኔ ደጋፊ መሰለኝ የሆነ ሰዓት ማሊያ አለ አመሳስሎ የገባ ሰውዬ። ይሄ ቲም ቅዳሜ ቢጮት አሁን እኛ እንረሳ ነበር በመሃል። እንዲህ አይነት ጥሩ ጎረቤት ይኖር ቢያንስ መርሲሳይድን ፎ አድርጎ ይመጣልሃል። ከመርሲሳይድ ስትመጣ ሲጀመር የሆነ ቫይብ አሉ፣ የሆነ እንትን ግርማ ሞገስ አሉ። ገና እረፍት አልወጡም። ከረፍት በኋላ የአሸንጉል ሲደራረብ ደግሞ መልሼ ይሰራሉ ቪዲዮ። ምን አለ ቶሎ በተጮቱ በእናት እና አንዳውስ ቤሪ ባስቆጠራት ጎል 12ኛ ሳምንት የመጨረሻው ጨዋታ በኦልድ ትራፎርድ ማለት ነው ፈርስት ሃፍ ኤቨርተን ማንቸስተር ዩናይትድን 1-0 እየመራ ወደ መልበሻ ክፍል እንዴት አድርጎታል ማለት ነው። ሰከንድ ሃፍ ሩበን አሞሪም እና ሰራዊቶቻቸው ምን ያደርጋሉ? ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። በጨዋታው ላይ ግን ፈርስት ሃፍ ካጋጠሙ አስገራሚ ነገሮች መካከል ጉዌ ከራሱ ተጫዋች ጋር በገባው ሰጣ ገባ ዳኛው በቀይ ካርድ አሰናብተውታል ማለት ነው። ይሄ ብዙሃንን እያነጋገረ ይገኛል ማለት ነው። በዚህም ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ። ሰከንድ ሃፍ ምን ይፈጠራል? እሱንም እዛው ላይ በደም ሼር ኮፒ ሊንክ መደረግ እንዳይረሳ። ጨዋታው ሲያልቅ እንገናኛለን።
ማንቸስተር ዩናይትድ አልሆነለትም። እጅግ አሳፋሪ የተባለ ሽንፈት አስተናግዷል። እንግዲህ ኤቨርተን ከ80 ደቂቃዎች በላይ እንግዲህ በጎዶሎ ተጫዋች ተጫውቶ ነበረ። በ10 ተጫዋች የተጫወተው ኤቨርተን እንግዲህ እጅግ በሚያስገርም ሁኔታ ማንቸስተር ዩናይትድን 1-0 በማሸነፍ እንግዲህ ከኦልትራፎርድ 3 ነጥቦችን ይዞ ተመልሷል ማለት ነው። ለማንቸስተር ዩናይትድ በእውነት እጅግ በጣም አሳፋሪ የሆነ ሽንፈት ነው። እንግዲህ ከ80 ደቂቃ በላይ እንግዲህ በጎዶሎ ተጫውቶ ነው እንግዲህ ኤቨርተን ማሸነፍ የቻለው። የማንቸስተር ዩናይትድ ደጋፊዎች ይህን አሻፋሪ ሽንፈት ምን ብላችሁ ትገልጹታላችሁ? ሀሳባችሁን አካፍሉ። እስኪ ያላለህ ነቢ ያለህ ምን ጉር ነው ያለፈኝ ማታ ሀቢቢ። ወይኔ እኔማ አረባብ ጭራሻሼ በሜዳዋ ነው ኤቨርተንን ተሰማ እፍት ታረጋታ። ምን ብዬ ቋጠራለሁ ብዬ እኮ ነው የተኛሁት ዛሬ ቻምፒዮንስ ሊግን ፈታ ብዬ ላይ ማለት ነው። ወይኔ ሻሼ፣ ወይኔ አንቺ ጥናሻ፣ አንቺ ሙትቻ እንደው ጭራሽ ተመልከት። እድሪስ አጋረጉ ጭራሽ በቀይ ወጥቷል አሉ። እኔ ግን ምንም እንትንም አልሉት ወይ እንዴ ጭራሽ ከመቋጠር ብዬ እኔ በቃ የቲም መፍረስ ነው ያለበት። የምር እዛ ዲቪዚዮን መውረድ ያለበት። ከባድ ነው ሀቢቢ። ጭራሽ እኮ ቶፕ 4 የዋንጫው የእኛ ነው ባለቤቱ። አላ ኧረ ብቻ የሙትቻ ጥናዣም ክለብ ትክክል ያለ ሻሼ ማለት ነው። ፕሪሚየር ሊጉ አይደምቅም ጀማው። ቅዳሜና እሑድ ተጫውታ እሷ ካላየናት ስትለጠፍ እንዲህ ፌንት ስትበላ ካላየናት እኮ አይደምቅም ጀማው። እንደማይደምቅ ይሆን ያረጋገጥኩኝ እኔ እኮ ትርፍዬ የደስታ የምንጭ ነች እላቸዋለሁ። ሁሌም ቢሆን ገብታችኋል። እኔ ለምን ከፋኝ ብዬ ጠዋት ቪዲዮ ሰራው። ለካ ትርፌ ስትጮህ ስላላየሁ ነው። እኔ ደስ ነው የምትለኝ። በተለይ ደግሞ ተለጥፋ እንደዚህ ሳ ያለ ተርፌ በፕሪሚየር ሊግ አይደምቅም ማለት እኔ ትውረድ የምትሉ አርሰናል ደጋፊዎች ከኔ ጋር ጠብ ውስጥ ነው የገቡት። በምን ልዝናናለን? እቺ ቲም እንደምንም ብላ ዛሬ 4ኛ ላይ ትመጣለች። 3 ጎል ምናምን ብናስቆጥር ምናምን ብሎ ሲቀምሩ ነበር። 10ኛ ላይ ተቀምጣ በቃ አሁን ተዩ በቃ ለተባለ አቤት ነገ የምሰራቸው ቪዲዮዎች ደግሞ አድርሱልኝ። ሼር ኮፕሊንግ አድርጉና እንደነደሩ ብሏቸዋል። አክቲቪስት ባሉልኝ ጀማ ምድራችን በእግር ኳስ ታሪክ ካየቻቸው አሰቃቂ አሳፋሪና አንገት አስደፊ ውጤት ማንቸስተር ዩናይትድ በሜዳውና በደጋፊው ፊት አስመዝግቧል። ለዛውም ኤቨርተን 13ኛው ደቂቃ ላይ በቀይ ካርድ ወጥቶበት ግብ አስቆጥሮበት ነው የተሸነፈው ማንቸስተር ዩናይትድ። ትንሽ እንኳን ቁጭት፣ ትንሽ እንኳን እልህ፣ ትንሽ እንኳን ተነሳሽነት አንመለከተባቸውም። የሆነ እንደው ውስጣቸውን አይፈነቅላቸውም ተጫዋቾቹ። በቀይ ወጥቶ ከኤቨርተን 1 ግብ ሲቆጠርባቸው ያንን ተነሳሽነት ፍጹም ያላየንበት ዩናይትድ አንገቱን የደፋበት ምሽት። ዩናይትድ ተሸንፏል በቀይ ካርድ ወጥቶ ከኤቨርተን። በጣም ነው የሚያሳፍረው። እውነቴን ነው የምላችሁ። ለማንኛውም ጨዋታውን እንደተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ።